የገጠር ሰውና ቤት ማለት ነው። ለምሳሌ ከሩቅ መንገድ መጥተው ሊጠይቋችሁ እንቺ ታጠቢ ውሃ ብለን ስንሰጣቸው ተጠይፋን እኮ ነው ይላሉ። ከዛ ደግሞ ቅቤ ተቀብተው ይመጣሉ። ቅቤያቸውን ለቅለቅ ብለው ግድግዳው እንዲህ አይነት ነጭ ጭራሽ አይችልም ገደፍ ይላሉ። እና በጣም አስቸጋሪ ነው የገጠር ቤት እንደምታዩት። እንግዲህ ዛሬ ይህን ግድግዳውንም ይሄንም እንዲህ ነገሩ ወለወልኩኝ። እንግዲህ በዚህ መልኩ ጨረስኩላችኋለሁ ውድ ቤተሰቦቼ። እና በጣም አስቸጋሪ ነው የገጠር ሰው እና የገጠር ቤት ወይ ከተማ ቢሆን ያን ያህል ብዙ የሚመጣ የለም። የገጠር ሰው ግን ብዙ ሰው ስለሚመጣ ያስቸግራል እላችኋለሁ ውድ ቤተሰቦቼ። እና ይሄን ነው ማድረግ ያለባችሁ። ቀለሙን እንደኔ ነጭ ባታደርጉት እላለሁኝ። አሁን ቤቴን እንደምታዩት እንግዲህ ይሄ ትናንት ስላጸዳሁት ይሄን ነው የወለወልኩት። ግድግዳውን ይሄን እጃቸው ነካውንም ወለወልኩኝ። አሁን የሚቀረኝ እንግዲህ እቃ ማጠብና ይሄንን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። በያላችሁበት ሰላማችሁ በዚህ ተረፍርፍ ይበልልኝ። ውዴቶቼ አመሰግናለሁ ስለምታበረታቱኝ፣ አይዞሽ ጠንክሪ በርቺ ስለምትሉኝ አመሰግናለሁኝ። በነገራችን ላይ እንግዲህ ቤቲቱ በዚህ መልኩ አልቃለች ማለት ነው። እና እንዴት አያችሁት? ስፋቱን ማለት ነው። በጣም ሰፊ ነው። ብዙ አያምርም እያላችሁ ነው። እኔ ግን ምርጥ ናት ወላሂ። ያው እንግዲህ የእናንተ እይታ እና የኔ እይታ እንዴት እንደሆነ ባላቅም፣ እኔ ግን እስከ ዛሬ ድረስ ከቤት እንደተቸገርኩት ማለት ነው። አሁን አሳያችኋለሁኝ እስኪ የምሰራበትን ማለት ነው። እና በጣም ምርጥ ናት ለኔ። አሁን ጭቃ አብክተን እንመርጋታለን። ስንመርጋት ደግሞ ምን ትመስላለች፣ ሌላውን ሲለብስ ምን ይመስላል እንግዲህ አብረን የምናየው ይሆናል ማለት ነው። እንግዲህ የዛሬ ማሳያችሁ ውሎዬን ነው። አሁን ውዱ ባለቤቴን እና ውዱ ልጄን ሸኝቼ እንግዲህ እኔ የምውልበትን ነው ማሳያችሁ ማለት ነው። ውዱን ባለቤቴ ወደ እርሻ ሸኝቻለሁኝ። ውዱ ልጄን ደግሞ ወደ ቁርአን ህዷን ዛሬ እንግዲህ እቃ አለችኝ እጅ የምትታጠብ ውሃ ጥያለሁ ማለት ነው። እና የምሰራው እኔ እዚህ ጋር ነው እንደምታዩት ማለት ነው። እና ዛሬ እንግዲህ የሚሆነው ይሄን ማጽዳት ነው። ምናልባት ከዚህ በኋላ ውጭ ላይ በእንጨት መጠቀም ስለምችል ይሄንን ግድግዳውን በደንብ አድርጌ አጸዳለሁ ማለት ነው። ምክንያቱም እኔ በማልኖር ሰዓት እነሱ ናቸው የሚሰሩት። እኔ ግን አንዴ አደባልቄ አልከፍተውም። ሲከፍቱት እነሱ በጣም እንትን ይላል፣ ይረጫጫል ማለት ነው። እኔ ግን በ3 ቀን በ2 ቀን ወለውላለሁኝ። ሰሞኑን ጉንፋን አሞኝ ስለነበረ እነሱ ናቸው እንግዲህ እየሰሩ ስንጠቀም የነበረው። ዛሬ ይሄንን ማንስቼ ወላውዬ አሳያችኋለሁ ማለት ነው። ቤቴ ያን ያህል ብዙ እንትን በሉኝ አይልም። ትናንትና ስላጸዳዳሁት ዛሬ ትንሽ ወልወል ነው የማደርገው። እንዴት ጸዳው ነው ማለት ነው። ከዛ ቤቴን እንደዚህ አድርጌ ወደ ውጭ ከወጣሁኝ ይሄንን ነው የማጸዳው። አሁን ዋና ጠጣ አብረን አታክልታችንን ማለት ነው። አታክልት ነው የማጠጣው። ንሽ እሺ ኧረ ያከናውልልኝ ነው የሚባለው። እና ውሃ የለችም መሰለኝ አለ ውሃ እንግዲህ የምታዩት ነአናው አድጓል። እና የቀኑ ውሎዬን ዛሬ በዚህ መልኩ ነው የማሳያችሁ። በነገራችን ላይ ይሄን ቅጠል ሳኡዲ ሲጠቀሙት አይታችሁ ከሆነ ማለት ነው። እኔ በጣም ነው የምጠቀመው። እዚህ ሀገር
ወቅት አለው የሚበቅልበት ሰዓት እንጂ በጣም ቆንጆ ነው ለእንትን ማለት ነው። እንደ ኢዳም ተሰርቶ ይበሉታል። እንደ ኢዳም ተሰርቶ ይበሉታልና እኔም እየተጠቀምኩት ነው። በነገራችን ላይ እኔ ሰላጣ ስሰራ ማለት ነው ስመጡ ወይ እንዲህ አይነት ይሆናል አይሆንም ብላችሁ የማታስቡት ነገር እኔ ሰላጣ ስሰራ አሁን ይሄ ሀገራችን ጎመን ነው፣ አበሻ ጎመን ነው ማለት ነው። ከዚህ የተወሰነ ወስድ ያለሁኝ ከዛ ደግሞ ሌላ ቅጠል አለ። አሁን ጠፋ ማለቴ ጨርሼዋለሁ ማለት ነው። ልክ ርጅላ ማለት ነው፣ ርጅላ የሚሉት እሱን ትንሽዬ አድርጌ ከዛ እቆራረጠዋለሁ። ንሽ እና ሰላጣ በዚህ መልኩ ይበላ ቆንጆ ነው የምላችሁ። እና እስኪ እንትን አለ እዚህ ላይ አቮካዶ ነበረና ዶሮቹ እየጫሩት እግሩ ዘልቋል እዚህ ጋር ማለት ነው እንደምታዩት። እና እንዲያረግ ይሄ ቲማቲሙ ይሄ ቆስጣ አያችሁት? ወይኔ ሲያምር ማሻአላህ። ቲማቲሞቹን እናሳያችሁ እንጂ እስኪ እዋቸው ክነን ብለዋል። እንዲ ቂጥበጥ መቼ በስለው ነው የሚበሉት? ፈጣሪ ያውቅላችሁ። አትነካኪ በእጅሽ ትላላችሁ። እኔ እንዴት ነው ነገሩ? ይሄንን ቀረውና ሌላ ቦታ ልትከረው እንጂ ቦታ አልበቃውም። አንድ ጓደኛ ያለኝ አያት ታውቋት ይሆናል። አፈራትንኪ ትላለች። እናንተ ደግሞ አትነካኪ ትላላችሁ። አዎ ጅል ነው ይሄ። ውይ አይ መጣኋት። ይኸው ነው መነካካት፣ ሌላ ምን ያመጣል? እሺ ውድ ቤተሰቦች እንግዲህ በዚህ መልኩ እያጠጣሁ እገኛለሁ። አሁን ይሄ ጥቅል ጎመን ነው የቹት። ይሄ ጥቅል ጎመን ነው። ይሄ ጥቅል ጎመን ነው። የምታዩት እንግዲህ እንደ በዚህ መልኩ አጣጣጣሁኝ። እሺ ውድ ቤተሰቦቼ እንግዲህ ያርግ በነገራችን ላይ ማለት ነው። ትናንት ቤትሽ ግርፍ ነው ወይስ ጅብሰን ነው ብላችሁኛል። ሁለቱም ነው። እኔ ሁለት ባንድ ያስገርፌ ከዛ በኋላ እንደገና ጅብሶን ያስቀባሁት ማለት ነው። እና ምን ልላችሁ ፈልጌ ነው፣ ይሄ በውሃ ብታጥቡትም የማይበላሸው ነው እኔ ያስደረኩት ማለት ነው። ሁለት አይነት ነው። ሁለት አይነት ማለት ምንድነው? ውሃ የሚፈራ ውሃ የሚጠላና ውሃ የሚወድ ያለ። እኔ ያስደረኩት ውሃ የሚወደውን ነው። ለምን እንዲህ ስናጥበው ሊሾው አይዘልቅም ማለት ነው። እኔ አሁን ይሄ በብረት ድስት ተፍቆ ነው እንጂ ብታጥቡት ካልደከማችሁ ማጠብ ይቻላል ማለት ነው። እና ስታስደርጉ ጥራችሁ ተጣጥራችሁ ውሃ የሚወደውን አስደርጉ። ይሄ ስሙ የሚባለው እንትን ነው፣ ቀለም
በጋዝ ማለት ነው። በጋዝ አድርገው በላምባ አድርገው የሚጠቀሙት ነው። ወይም እንዴት ነው ስሙ? ይሄ ነጭ ጋዝ ማለት ነው። በነጭ ጋዝ አድርገው እንትን ይሉታል። ውሃ አይፈራም ማለት ነው። እና ይሄንን በደንብ አድርጌ አጸዳድቼ እመለስላችኋለሁኝ። ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። ይችን ውሉሉል ጽድድት አድርጌ ፏ ብትን አድርጌ እመጣላችኋለሁ። ውድ ቤተሰቦቼ እንደምታዩት አቤት ውስጥ መስራት በጣም ያስጠላል፣ ይሸታል፣ እንደዚህ ቆሻን፣ በጣም አስቸጋሪ ነው። አሁን ጭስ ቤት ስለተሰራልኝ በጣም ደስ ብሎኛል። አልሐምዱሊላህ። እሺ ውድ ቤተሰቦቼ እንግዲህ በዚህ መልኩ አጸዳሁኝ። ምክንያቱም ይሄ እንደምታዩት ጡቅ ጡቅ ያለው በአንዳንድ ነገሮች የተጋጨውና የከረመ የቆየ ዘይት ነው። ይሄ ቀለም መቀባት አለበት። በነገራችን ላይ መሳሳት የሌለባችሁ ቤት ስታሰሩ መሳሳት የሌለባችሁ ነገር ብዬ መመክራችሁ ቀለሙን ውሃ የሚወደውን አድርጉ። ምክንያቱም ያሁን ውሃ የማይወድ ኑሮ ሆኖ ቢሆን በጣም አስቸጋሪ ቆይ የሚሆነ ማጽዳት እንደፈለጋችሁ ሲቆሽሽ አታጸዱም። ይሄ ሀስር የተከተላችሁ ማለት ነው። የምታዩት ይሄ እጃቸው የማቶቹ እጅ እንደምታዩት እጃቸው ማለት ነው። አቧራ ጭቃ ነክተው መጥተው ይነኩታል፣ በልተው ይነኩታል። ስለዚህ ውሃ የማይወድ ቢሆን መወልወል አትችሉም ማለት ነው። አንዴ ውሉል ስታረጉት እንትን ይላል፣ ግርግዳው ሲሚንቶ ስለሚዘልቅ ያስጠላል ማለት ነው። ስለዚህ አሁን ይሄ ውሃ የሚወደው ስለሆነ ማብራት በሌለ ሰዓት ራሱ ማጠብ ይቻላል። ወይም ቆጣሪው አጥፍታችሁ እጥብ ስታረጉት ሸጋ ይሆናል ማለት ነው። ስለዚህ እንደኔ ውሃ የሚወደውን ማድረግ አለባችሁ ማለት ነው። ውድ ቤተሰቦቼ እኔ የዚህ ሀገር እንደዚህ ልጆቹ ነክተው ሲወለውሉ ሀሷ ቤት ሳትሄዱ አወድም ቤቷ ሲነካባት ይላሉ። ንጽህና መሆኑን ጭራሽ ኧረ ይሄ ንጽህና ነው ቤቷ እንዳይቆሽሽ ወይም ደግሞ ስለሚያስጠላ ነው ቆሽሾ ምናምን አይሉም። እሷስ ቤቷን ሲነኩባት አወዲም አክዱ ነው የሚባባሉትና የሀገራችን ሰው በጣም አስቸጋሪ ነው። እንደምታዩት ይሄ የወለወልኩበት ነው። እንግዲህ አሁን በሌላ ንጹህ ጨርቅ አንጥቼ ወለውልና እንትን እላለሁኝ እጠርጋለሁ ቤቱን ማለት ነው። እንግዲህ እንደምታዩት የጃፉ ምን ያህል እንደቆሸሸ ጭዲ እዚህ ውስጥ ሲሰጥ ነበረ ሰሞኑን ለከብቶቹና በጣም ቆሽሿል። እንደምታዩት ከምንም በላይ ማለት ነው። አሁን ውሃ ከፍከፍበታለሁ። ይችን ፏ ብትን አድርጌ መለስላችኋለሁ ማለት ነው። እንሺ ውድ ቤተሰቦቼ እንግዲህ እንደምታውፏ ብትን አድርጌያለሁ ደጃፌ ማለት ነው። አሁን የሚቀረኝ እቃዬን አጣጥቤ ሸዋር መውሰድ ብቻ ነው። ከዛ ለውዱ ልጄና ባለቤቴ ምሳ አዘጋጃለሁኝ እና እንዴት ነው እንዴት አያችሁት? በሉ እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አሁን 7ን እየጨረስኩ ስለሆነ መንቀሳቀስ ስላለብኝ ቁጭ ማለት የለም መስራት ነው። አሁን በጀርባ ደግሞ ሄድ ያለኝ በጀርባ ጥላ ስለሆነ ይሄ በጧት ለስራ ብዬ ነው። እና ውድ ቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አላህ ውድድ ያርግልኝ፣ በያላችሁበት ጥብቅ ያርግልኝ። አይዟችሁ፣ በርቱ፣ እናንተም ተበራቱ። በተረፈ ሰላም አለይኩም ወራህመቱላሂ ወበረካቱ።